የእሴት ኢንቨስትመንት የአውሴንጋስታይን ስትራቴጂዎች መግቢያ። ሰላም ውድ ተመልካቾች፣ ዛሬ ስለ የእሴት ኢንቨስትመንት ወይም የአውሴንጋስታይን እንማራለን። ብዙ ሰዎች በአክሲዮን ገበያ ወይም በንግድ ዓለም ፈጣን ትርፍ ለማግኘት ይሞክራሉ። ነገር ግን በዓለም ላይ ታላላቅ ሀብታሞች የሆኑ ብዙ ኢንቨስተሮች የተጠቀሙበት መንገድ የአውሴንጋስታይን ነው። ይህ ስትራቴጂ ርካሽ የሆኑ ነገር ግን ከፍተኛ እሴት ያላቸውን ኩባንያዎች መፈለግ እና ለረጅም ጊዜ መያዝን ያካትታል። ዛሬ የአውሴንጋስታይን 7 ዋና ስትራቴጂዎችን እንመለከታለን። ክፍል 1 የአውሴንጋስታይን ምንድን ነው? እስቲ አንድ ምሳሌ እንውሰድ። አንድ ቤት 10 ሚሊዮን ብር ዋጋ አለው እንበል። ነገር ግን ባለቤቱ በችግር ምክንያት በ6 ሚሊዮን ብር ለመሸጥ ቢፈልግ ምን ታደርጋላችሁ? ብዙ ሰዎች ይገዙታል። ለምን? ምክንያቱም ከእውነተኛ ዋጋው በታች እየተሸጠ ነው። የአውሴንጋስታይን በትክክል ይህንን መርህ በአክሲዮን ገበያ ላይ ይጠቀማል። ክፍል 2 ከእውነተኛ ዋጋ በታች የሚሸጡ ኩባንያዎችን መፈለግ። የአውሴንጋስቶር የመጀመሪያ ሥራ የተቀነሰ ዋጋ ያላቸውን ኩባንያዎች መፈለግ ነው። ለምሳሌ ጠንካራ ብራንድ ያለው፣ ትርፋማ የሆነ፣ ገበያው ላይ የታመነ፣ ነገር ግን በጊዜያዊ ችግር ምክንያት የአክሲዮኑ ዋጋ ቢቀንስ ይህ የመግዛት ዕድል ሊሆን ይችላል። ክፍል 3 ማርጂን ኦፍ ሴፍቲ። ይህ የአውሴንጋስታይን በጣም አስፈላጊ ሕግ ነው። ማርጂን ኦፍ ሴፍቲ ማለት ንብረትን ከእውነተኛ ዋጋው በእጅጉ ዝቅ ብሎ መግዛት ነው። ለምሳሌ የአንድ ኩባንያ አክሲዮን 100 ብር ዋጋ አለው ብለው ካመኑ 70 ብር ወይም 60 ብር ላይ ለመግዛት መጠበቅ ይችላሉ። ይህ ከኪሳራ ይጠብቃቸዋል። ክፍል 4 ጠንካራ ፋይናንስ ያላቸውን ኩባንያዎች መምረጥ። ሁሉም ርካሽ ኩባንያዎች ጥሩ አይደሉም። ስለዚህ እነዚህን ይመልከቱ። ትርፍ አለው? ዕዳው ዝቅተኛ ነው? ገንዘብ ፍሰቱ ጠንካራ ነው? የወደፊት እድገት አለው? እነዚህ ጥያቄዎች የተሻለ ውሳኔ እንድታደርጉ ያግዛሉ። ክፍል 5 የገበያ ፍርሃትን መጠቀም። ገበያው በፍርሃት ሲሞላ ብዙ ሰዎች ይሸጣሉ። የአውሴንጋስቶርስ ግን በዚያን ጊዜ ዕድል ያያሉ። ሁሉም ሲሸጡ ግዛ፣ ሁሉም ሲገዙ ተጠንቀቅ የሚለው አስፈላጊ መርህ ነው። ክፍል 6 ለረጅም ጊዜ ማሰብ። በአውሴንጋስታይን ውስጥ ትዕግስት ወሳኝ ነው። አክሲዮን ዛሬ ገዝተው ነገ ለመሸጥ አይደለም። 3 ዓመት፣ 5 ዓመት፣ 10 ዓመት ወይም ከዚያ በላይ ሊሆን ይችላል። የሀብት ግንባታ ጊዜ ይፈልጋል። መደምደሚያ። ዛሬ የተማርነው ከእውነተኛ ዋጋ በታች የሚሸጡ ኩባንያዎችን ፈልግ። ማርጂን ኦፍ ሴፍቲ ተጠቀም። ጠንካራ ፋይናንስ ያላቸውን ኩባንያዎች ምረጥ። የገበያ ፍርሃትን እንደ ዕድል ተመልከት። ለረጅም ጊዜ አስብ። የአውሴንጋስታይን ፈጣን ሀብት ለማግኘት አይደለም፣ በትዕግስት በእውቀትና በትክክለኛ ውሳኔ የረጅም ጊዜ ሀብት ለመገንባት ነው።